ሰላም ለእናንተ ይሁን። ዛሬ ስለ መመለስ እንነጋገራለን። መመለስ በእግዚአብሔር ቃል ውስጥ በጣም ትልቅ ስፍራ ያለው፣ በእግዚአብሔርም ዘንድ በጣም ትልቅ ስፍራ ያለው ተግባር ነው። ከተለያየ ጉዳዮች መመለስ ይኖራል። ነገር ግን እግዚአብሔርን ደስ የሚያሰኘው ነገር ምንድነው? ከኃጢአታችን ስንመለስ፣ ከጥፋት መንገድ ስንመለስ፣ እርሱን ለማወቅ እርሱን ለመፈለግ ስንመለስ፣ ክፉ ተግባሮቻችንን ትተን በእውነተኛ ንስሐ ወደሱ ስንመለስ እግዚአብሔር ደስ ይሰኛል። ጥፋት የሌለበት ወይም የማያጠፋ ሰው የለም። ነገር ግን ጥፋታችንን ወይም ደግሞ ማጥፋታችንን አውቀን ተረድተን እግዚአብሔር ሆይ አጥፍቻለሁ፣ ይህንን በማድረጌ ብለን ስንመለስ እግዚአብሔር ደስ ይሰኛል። በሚመለስ ልብ እግዚአብሔር ደስ ይለዋል። እግዚአብሔር እጆቹን ዘርግቶ ልክ ያ የጠፋው ልጅ ከአባቱ ቤት ሁሉን ወስዶ የሚፈለገውን ሁሉ ጨርሶ ነገር ግን ባዶውን በመቅረቱ ወደ አባቴ ቤት እመለሳለሁ ባሪያውም ቢሆን እሆናለሁ ብሎ ሲመለስ አባቱ ግን እቅፍ አድርጎ ነው የተቀበለው። ምክንያቱም በመመለስ እግዚአብሔር ደስ ይሰኛል። ዛሬም ለእያንዳንዳችን የመመለስ ጊዜ ይሆንልን። ስንመለስ ግን ከልብ ይሁን፣ ፈልገን አውቀን ተረድተን ይሁን። በረከቱን ያን እናየዋለን። እያንዳንዳችንን በሚመለስ ልብ ደግሞ ፍሬ ባለው ንስሐ ይባርከን። ተባረኩ።